አይፎን ስትገዙ መጀመሪያ ይሄንን አድርጉ። አዲስ አይፎን ስትገዙ ይሄንን ነገር ሳታደርጉ ስልኩን መጠቀም የለባችሁም። ይሄንን ቪዲዮ አዲስ አይፎን ለሚገዛው ጓደኛችሁ ላኩለት። በተለይ ይሄን ስልክ ያዛችሁ ስቀልድ ነው ለማታውቁ iCloud አካውንት እንዴት መክፈት እንዳለባችሁ እንዴት iCloud አካውንት መክፈት እንደምንችል ዛሬ እንመለከታለን። በመጀመሪያ ሴቲንግ ስር እንገባለን። ከዛ አፕል አካውንት የሚል አለ። እዚህ ጋር የምትፈልጉትን የመጀመሪያ አካውንት ካላችሁ እዚህ ጋር ማድረግ ትችላላችሁ። ከሌላችሁ ከሌላ ዲቫይስ ማገናኘት ከፈለጋችሁ ከሱ መቀበል ትችላላችሁ። ነገር ግን አካውንት ከሌላችሁ እዚህ ጋር ዲድ ናት ሃቭ አን አፕል አካውንት የሚለውን ትነካላችሁ። ከዛ እዚህ ጋር እድሜያችሁን ይገልጻል። እኔ አዳልት የሚለውን መርጣለሁ። እድሜ ከ18 ዓመት በላይ ስለሆነ እዚህ ጋር ስሜን ጽፋለሁ። እዚህ ጋር ቀን 3 ማለት እዚህ ጋር ከፈለጋችሁ አካውንት ካላችሁ ኢሜይላችሁን ታስገባላችሁ። ኢሜይላችሁ ከሌለ ደግሞ ዲድ ናት ሃቭ አን ኢሜይል አድሬስ ትላላችሁ። እዚህ ጋር ዲድ ናት ሃቭ ኢሜይል አዲስ ለማሳየት ስለሆነ እዚህ ጋር ጌታን ኢሜይል አድሬስ የሚል አለ። እዚህ ጋር አዲስ ኢሜይል ክሬት ታደርጋላችሁ። ግን አካውንት ካላችሁ እዚህ ጋር መክፈት ትችላላችሁ። እዚህ ጋር ይሄን እዚህ ጋር iCloud አካውንቱን መክፈት እንደሚችል ይነግረኛል። ከዛ ክሬት እላለሁ። እዚህ ጋር ፓስወርድ ዊክ ፓስወርድ ስለሆነ አሁን አፐር ኬዝ ምናምን መጠቀም እንዳለብን ይነግረናል ማለት ነው። ገባለን ማለት ነው። እዚህ ጋር ስልክ ቁጥር እናስገባለን። ከዛ በቴክስት ወይ በኮል እንላለን ማለት ነው። እንደምትመለከቱት እዚህ ጋር ክላውድ አካውንት ለቻ አግሪ ትላለችሁ። እንደምትመለከቱት iCloud አካውንት ከፍቶልናል ማለት ነው። መጠቀም ትችላላችሁ ብትፈልጉትን። እዚህ ስር አፕ ስቶር ስር በመግባት የፈለጋችሁትን ማድረግ ትችላላችሁ ማለት ነው። እንደምትመለከቱት አካውንቱ ከፍቷል። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ እና ላይክ ማድረጋችሁ እንዳትረሱ።